ከመሰረት መብራቴ ቤት የተሰማ አሳዛኝ መረጃ። ተወዳጇ አርቲስት መሰረት መብራቴ ምን ገጠማት? በሶሻል ሚዲያስ በከፍተኛ ሀዘን ያስተላለፈችው መልእክት ምን ይሆን? በዛሬው ፕሮግራማችን ስለ ተወዳጇና ዝነኛው አርቲስት መሰረት መብራቴ ከመጋረጃ ጀርባ ስላለው ድብቅ ማንነቷ በትንሹ እንመለከታለን። የተወዳጇ ድምፃዊት እጅጋየሁ ሽባባውና የዝነኛው አርቲስት መሰረት መብራቴ ዝምድና ምን ይሆን? የአርቲስቷ ትክክለኛ እድሜ ስንት ነው? የዝነኛው አርቲስት መሰረት መብራቴ አነጋጋሪ የጥበብ ጉዞ አጀማመሯ እንዴት ነበር? ብዙ የማይታወቁ ከመጋረጃ ጀርባ ሊደበቅ የተደረጉ የዝነኛው አርቲስት መሰረት መብራቴ የቤተሰቧ ጉዳይስ ምን ይሆን? አብራችሁን ብትቆዩ መልስ ታገኙበታላችሁ። ለቻናላችን አዳዲስ የሆናችሁ ክቡራን ተመልካቾቻችን በቅድሚያ ቪዲዮ ላይክ እና ቻናላችን ደግሞ ሰብስክራይብ እያደረጋችሁ ወደዚህ የመዝናኛ ዓለም እንድትቀላቀሉ በአክብሮት እንጠይቃለን። ብዙም የማይታወቀውና ከመጋረጃ ጀርባ ሊደበቅ የተደረገው የዝነኛው አርቲስት መሰረት መብራቴ ቤተሰቧ ጉዳይ ምን ይሆን ወደሚሉት ስለ ዝነኛው አርቲስት መሰረት መብራቴ ወደሚነግሩን ጥያቄዎቻችን እናመራለን። ተወዳጇና ዝነኛዋ መሰረት መብራቴ የተወለደችው በመዲናችን መሀል አዲስ አበባ በተለምዶ በግቢ ገብርኤል ተብሎ በሚጠራ ሰፈር ነበር። በ1961 ዓ.ም ነው የተወለደችው። አርቲስቷ የልጅነት ህይወቷን በተወለደችበት ሰፈር ያሳረፈች ሲሆን ከአንደኛ እስከ ሁለተኛ ደረጃ ትምህርት ቤቷን በግቢ ገብርኤል አካባቢ ትምህርቷን ያጠናቀቀች ሲሆን የከፍተኛ ደረጃ ትምህርቷንም በአዲስ አበባ ዩኒቨርሲቲ ተከታትላ ተመርቃለች። አርቲስት መሰረት መብራቴ እናትና አባቷ ሁለተኛ ልጅ ስትሆን አንድ ወንድምና ሁለት ከሷ የሚያንሱ እህቶች አሏት። የአርቲስት መሰረት መብራቴና የተወዳጇ የድምፃዊት እጅጋየሁ ሽባባው ዝምድና አላቸው የሚለው ጥያቄ ምንድን ነው? እነዚህ ጥያቄዎች በተደጋጋሚ ሲጠየቁ መስማት የተለመደ ጥያቄ ቢሆንም ታዲያ ለዚህ ጥያቄ አጭሩ መልስ አዎ ዘመዳማቾች ናቸው። ማለትም የዝነኛው አርቲስት መሰረት መብራቴ ባለቤት የሆኑት አቶ ዘውዱ ሽባባው የተወዳጇ ድምፃዊት እጅጋየሁ ሽባባው ወንድሟ ነው። እንደሚታወቀው ዝነኛው አርቲስትና የተወዳጇ ድምፃዊት እጅጋየሁ ሽባባው ወንድም የሆነው አቶ ዘውዱ ሽባባው እንደ ፈረንጆቹ አቆጣጠር 2010 ዓ.ም ላይ ነበር የተጋቡት። አርቲስት መሰረት መብራቴ ወደዚህ ዝናና ክብር ወዳገኘችበት የጥበብ ዘርፍ የገባችው እንደ አብዛኛዎቹ ሁላ በቤተ ክርስቲያን የሰንበት ትምህርት ቤት በዘማሪና በቲያትር በማገልገል ነበር። አርቲስቷ ወደ አርቱ ዓለም የተቀላቀለችው ገና በወጣትነት የእድሜ ክልሏ ነበር። አርቲስት መሰረት መብራቴ በበርካታ የቴሌቪዥን ተከታታይ ድራማዎቿና በተወዳጅ ፊልሞቿ ይበልጡኑ ዝናና ክብርን አግኝታለች። ሁላችንም ልናስታውሰው እንደምንችለው ገመና የተሰኘው ተከታታይ ቴሌቪዥን ድራማ የቤት ሰራተኛ ሆና ገጸ ባህሪን ወክላ የመሪ ተዋናይነትን ሚና ተጫውታለች። ታዲያ ይህ ተከታታይ ድራማ ነበር መሰረት መብራቴን ወደ ዝናና ክብር ማዕረግ ያንደረደራት። ከዚህ ተከታታይ ድራማ በኋላ ሌላ አነጋጋሪና ተወዳጅ የሆነ ድራማ በመስራት ነበር የበለጠ ዝናዋ ጣሪያ የነካው። ዝነኛው አርቲስት መሰረት መብራቴ ተውናባቸው ዝናና ክብርን ካስገኙላት በርካታ ፊልሞች መሀልም እነዚህ በጥቂቶቹ ናቸው። ጉዲፈቻ፣ ሂሮሺማ፣ ንጉስ ናሁሰናይ፣ ቫኬሽን ፍሮም አሜሪካ እንዲሁም ደግሞ ሌሎች የመሳሰሉት ፊልሞች በርካታ ዝናን ያስገኙላት በጥቂቶቹ ናቸው። እንደ ፈረንጆቹ አቆጣጠር በ2000 ዓ.ም የሰራችው ጉዲፈቻ የተሰኘው ፊልሟ ነበረ ከብዙ ህዝብ ጋር ያገናኛት። ከዚህ በመቀጠል አሁንም በፈረንጆቹ አቆጣጠር 2008 እና 2006 ላይ ሁለት ፊልሞችን በተከታታይ በመስራት ወደ ፊልሙ ዓለም የተቀላቀለችው። ሌላኛው ስለ አርቲስቷ ሲነሳ አነጋጋሪው ነገር የእድሜዋና የፊቷ ገጽታ አብሮ የማይሄድ በመሆኑ ነበር። እንደሚታወቀው አርቲስቷ መሰረት መብራቴ በ1961 ዓ.ም ነበር የተወለደችው። ነገር ግን የፊቷ ገጽታ እድሜዋ አይደለም እየተባለ ብዙዎች ይነጋገሩበታል። ብዙ ነገር ሲወራ መስማት የተለመደ ነገር ነበር። ይህም ሆነ ያ ግን የአርቲስቷ እድሜ ነው የተባለው ቁጥርና የፊቷ ገጽታ ግን አንድ እንዳይደለ ሁላችንም መመስከር የምንችለው ነገር ነው። ሰላም ጤና ይስጥልን ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? አርቲስቶችን በተመለከተ እውነተኛ መረጃዎች የሚቀርበው ቻናላችን ነው። በዚህም ስለ መሰረት መብራቴ አዲስና በጣም ደስ የሚል ምስራች ተሰምቷል። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ እንጠይቃለን።
ገጣሚ፣ ተዋናይት፣ የማስታወቂያ ባለሙያና የበጎ ስራ አምባሳደሯ መሰረት መብራቴ ከእናቷ ከወይዘሮ ገነት ሲሳይና ከአባቷ ከአቶ መብራቴ በመዲናችን አዲስ አበባ ካሳንችስ ግቢ ገብርኤል አካባቢ ነው የተወለደችው። በዳግማዊ ምኒልክ ትምህርት ቤትም ሁለተኛ ደረጃ ትምህርቷን ተምራለች። ከክርስትና ጀምሮ ከባታ ማርያም ቤተክርስቲያን እንዳልተለየች የምትናገረው መሲ ባታ ማርያም ቤተክርስቲያን የሰንበት ተማሪ ሆና ለብዙ ዓመታት በስነ ጽሁፍ በትወናና በዝማሬነት አገልግላለች። አሁንም ቢሆን በቋሚነት ባይሆንም ባታ ማርያም ግቢ አትጠፋም። በትምህርቷ ጎበዝ የነበረችው መሲ የመጀመሪያ ስራዋ በሆነው የሻማ አምባ ድራማ ላይ በመስራት ነው ወደ ኪነ ጥበብ ዓለም የተቀላቀለችው። የሻማ አምባ ላይ በሰራችው ድራማ ላይ በ16 ዓመቷ ሲሆን ድራማው ግን ለእይታ የበቃው በ1986 ዓ.ም እንደሆነ ያገኘነው መረጃ ያመለክታል። የድራማው ደራሲና አዘጋጅ ዳንኤል አበበ ዋናውን ገጸ ባህሪ ማግኘት አቅቶት ሲዋዝን መሲን በድንገት በአንድ የቤተክርስቲያን ድራማ ላይ አይቷት የመረጣት። ድራማው ላይ ዋናውን ገጸ ባህሪ ከሰራው ከአበባየሁ ታደሰ ጋር ድንቅ ትወናቸውን አሳይተዋል ማለት ነው። ቀድሞ ፊልሙ ላይ የሚነሳው የመሰረት መብራቴ ስም ነው ማለት ነው። ከዚህ በኋላ ብዙ ፊልሞችን ሰርታለች። ብዙዎቻችን ደግሞ ገመና ቁጥር 1 እና ቁጥር 2 ተከታታይ ድራማ ላይ እናውቃታለን። በወቅቱ እንዲሁም አሁንም ድረስ የሚታወስ ድንቅ ድራማ ነበር። ከገመና በኋላ በቅናት መካከል ከሚለው ድራማ ላይ ሰርታለች። የፍቅር ሽሚያ፣ ዳግማዊት፣ ሂሮሺማ፣ የማርያም ምድር፣ ጉዲፈቻ፣ ህርያት፣ ዜማ ህይወት፣ ቫኬሽን ፍሮም አሜሪካ እና ንጉስ ነው ሰናይ ከሰራቻቸው ፊልሞች መካከል 2000 ዓ.ም ላይ ሚሊኒየም ሲከበር ምርጥ ወጣት አርቲስት ተብላ በወቅቱ ፕሬዚዳንት ከአቶ ግርማ ወልደ ጊዮርጊስ እጅ ሽልማት ተቀብላለች ማለት ነው። ገመና ላይም ባሳየችው ድንቅ ብቃት በምርጥ ሴት ተዋናይት ዘርፍ አሸንፋለች። ሽልማቱም ሙሉ በሙሉ በድምጽ ብልጫ የተደረገ ሲሆን መሲም በወቅቱ ደስታውን መቆጣጠር አቅቷት ታይታለች። ከትወና ውጪ ማስታወቂያ ባለሙያ የሆነችው መሲ ቁጥራቸው በርከት ያሉ ማስታወቂያዎችን ሰርታለች። ከ3 ዓመት በፊትም በወቅቱ ለማስታወቂያ ክፍያ ከፍተኛ የሆነ የ1.2 ሚሊዮን ብር ስምምነት መፈራረሙ አነጋጋሪ ነበር። የዋን ራይድም አምባሳደር ነች። ትምህርት አንዱ የስኬት ጉዞ መሆኑን የምትናገረው መሲ ባሳለፍነው ዓመት በመልቲሚዲያ ቲያትር በሁለተኛ ዲግሪ ተመርቃለች ማለት ነው። ከስራዬ ጎን ለጎን ለሀገር ለወገን የሚጠቅም መልካም ስራ መስራት ደስታ ይሰጠኛል የምትለው መሲ የኢትዮጵያ የልብ ህሙማን መርጃ ማዕከል ላይ አምባሳደር ነች። ከ5 ዓመታትም በላይ የማዕከሉ አምባሳደር ሆና ስታገለግልም ደከመኝ ሰለቸኝ ሳትል ሰዎች ማዕከሉን እንዲያውቁትና የገንዘብ ድጋፍም እንዲያደርጉ እያለፋች ትገኛለች። ተቋሙ ለልብ ታማሚ ህጻናቶች ህክምናውን በነጻ ይሰጣል ማለት ነው። ከ3 እና ከ4 ወራት ባገኘናቸው መረጃ መሰረትም በአመት ከ450 እስከ 500 የሚሆኑ ህጻናትን ይረዳሉ። ብዙ ህጻናት የበጎ ህክምና በሚደረግላቸው ፕሮግራሞች ላይ በማስተባበርና ገንዘብ በማሰባሰብ መሲ ብዙ ህጻናት ህክምና እንዲያገኙ ረድታለች ማለት ነው። ከአመት በፊትም የገቢ ማሰባሰቢያ መርሃ ግብር ለማከናወን ወደ ሰሜን አሜሪካ አቅንታ በወቅቱ በነበረው የምንዛሬ ዋጋ 6 ሚሊዮን ብር ማሰባሰብ ችላለች። ወደ ትዳር ህይወቷ ስንመጣ ባለቤቷ ዘውዱ ሽባባው ይባላል። የተወዳጁ የሙዚቃ ንግስት የእጅጋየሁ ሽባባው ጂጂና የዘማሪት ሶፊያ ሽባባው ወንድም ነው። ያው ሚዲያው አካባቢ የሚታወቁት እነዚህ ሁለቱ ስለሆኑ እንጂ የነጂጂ ቤተሰቦች እግዚአብሔር ይባረካቸው በጣም ተወዳጅና ለሀገር አስተዋጽኦ እያደረጉ ያሉ ቤተሰቦች ናቸው። የመሲ ባለቤት አቶ ዘውዱ ሽባባው ትውልድና እድገቱ በኢትዮጵያ አማራ ክልል ውስጥ አገው ምድር ቻግኒ አካባቢ ቢሆንም በልጅነቱ ነው ከሀገር የወጣውና ኑሮውን በአሜሪካ አድርጎ ትምህርቱን የተማረው በሚኖርበት በአሜሪካን ሀገር ነው። የመጀመሪያ ዲግሪውን በቢዝነስ አድሚኒስትሬሽን፣ ሁለተኛ ዲግሪውንም ከዚሁ ጋር በተያያዘ ሰርቷል ማለት ነው። ከቀድሞ ፍቅረኛዋ ከኤፍሬም ሙላቱ አስታጥቄ ጋር ከተለያየች በኋላ ለረጅም ጊዜ ብቻዋን ነበረች። ማለትም የቀድሞ ፍቅረኛዋ ኤፍሬም የታዋቂ ሙዚቃ ቀማሪ የጋሽ ሙላቱ አስታጥቄ የበኩር ልጅ ነው። እናም ከኤፍሬም ጋር ከተለያየች ከዓመታት በኋላ ነበረ ከአሁኑ ባለቤቷ ከአቶ ዘውዱ ሽባባው ጋር የተገናኙት። ትውውቃቸው በአሜሪካን ሀገር ነው። ለአንድ የስራ ጉዳይ በሄደችበት ወቅት ነበር የተዋወቁት። መሲ ስለ ትውውቃቸውና ስለ ሰርጋቸው ጊዜ ስትናገርም ያን ጊዜ ለመጀመሪያ ጊዜ ብንተዋወቅም እሱ ግን ስለኔ ኢንፎርሜሽን ነበረው። የሚገርመው እሱ በይበልጥ የሚያውቀኝ በሰራኋቸው ቲያትሮች ወይም ደግሞ በድራማዎች ሳይሆን ለቤተ ክርስቲያን በመሰጣቸው መንፈሳዊ አገልግሎቶች ነበር። ይበልጥ ወደደኝም በዛ ነው። ትውውቃችንም የጀመረው ለዚሁ ድርጊት ያለኝን አድናቆትና አክብሮት በመናገር ነው። ባለቤቴ በልጅነቱ ከሀገር ቢወጣ ሀገሩን የሚወድና ሃይማኖቱን የሚያከብር ሰው ነው። ያቀራረበንንም ያዋደደንም ይሄ ነበር። ከትውውቃችን በኋላ መግባባቱና ጓደኝነቱ እያደገ ሄዶ ወደ ፍቅር ግንኙነት ሄደ። የፍቅር ግንኙነት ከመጀመራችን በፊትም እንጸልይበት፣ የእግዚአብሔር ፈቃድ ይኖርበታልን። ምክንያቱም በገዛ ፈቃዳችን የኖርበት ዘመን የትም እንደማያደርሰን አይተነዋል።
ከዚያም እግዚአብሔር በወደደውና በፈቀደው መንገድ ሲመልስልን በእመቤታችን ፊት ቃል ኪዳን ተገባባን። እመቤቴ ብዙ ገመናና ጓደኛዬ ናት። ሂደቱም አልቆ ወደ ትዳር ስንመጣ እንደ ባህላችን እንደ ስነ ስርዓታችን ወደ ቤተሰቦቼ ቤት ሽማግሌ ተላከ። የቤተሰቦቼንም አዎንታ ካገኘን በኋላ ነው ቀለበት ያደረግነው። ሂደቱ ባጭሩ ይሄንን ይመስላል ትለናለች ተወዳጇ ተዋናይት መሰረት መብራቴ። የሰርግ ስነ ስርዓታቸው የተከናወነው ከትንሳኤ በዓል በኋላ በዓለ 50 ላይ በዕለተ ረቡዕ ሚያዝያ 3 2010 ዓ.ም ሲሆን ቦታው ደግሞ አፍሮዳይት ሆቴል ነበረ። ሚያዝያ 3 ያደረገችበት ምክንያት ያው ሚያዝያ መሆኑ ከፋሲካ በኋላ ባለው በዓለ 50 እንዲሆን ፈልጋ ሲሆን 3 ያደረገችበት ደግሞ በዓታ ማርያምን በጣም ስለምትወዳት ነው። ሰርጋቸው ፍጹም ባህላዊና ሀገራዊ ነበረ። ካለባበስ ጀምሮ ስነ ስርዓቱ ኢትዮጵያዊ ማንነት እንዲኖረው ከባለቤቷ ጋር ተነጋግረው እንዳደረጉት ትናገራለች። ሰርጋችን እጥር ምጥን ያለና ቤተሰቦቻችንን ያሳደጉን ያስተማሩኝ የቤተ ክርስቲያን አባቶች የተገኙበት ነው ትላለች። በእነሱ ቡራኬና ጸሎት ነው ሰርጋቸው የተደረገው። ይህንን ተመካክረንበትና ተወያይተንበት ነው ያደረግነው ትለናለች። አንድም ባለቤቴ በጣም የተጋነነ ወጪ አውጥቶ እዩኝ ማለትን አልፈልገውም ስላለኝና እኔም የምደግፈው ሀሳብ ስለነበረ፣ ሁለትም ደግሞ ለሰርጋችን ብዙ ከማውጣቱ ይልቅ ወጪውን ለበጎ ዓላማ እናውለው፣ ሰርጋችንን በጎ ዓላማ ሰርተን አሳልፈው ተባብለን ተስማምተን ነው። የግል ህይወቴን በተመለከተ ብዙ የሚዲያ አጀንዳ የመሆን ፍላጎት የለኝም። በምሰራው ስራም የተነሳ ለብዙ ወንድሞቼ ፈተና ስለሆንኩባቸው በጣም አዝናለሁ። ነገር ግን በእግዚአብሔር ፈቃድ ቀኑ ደርሶ አግብቻለሁ። ለፍቅራችሁ ለአድናቆታችሁ አመሰግናለሁ። በደስታዬም እንደምትደሰቱ አምናለሁ ብላለች መሲ። ክቡራን አድማጮቼ እንደምታውቁት ከመሲ ማግባት በኋላ ብዙ አድናቂዎቿ ልጅ አትወልድም ወይ ሲሉ በተደጋጋሚ ይደመጣሉ። ይህም ለሷ ካላቸው ፍቅርና ለልብ ሙማን ህፃናት ላላቸው ስስት ከነሱ ጋር ስትሆን የምትሆነውን ፍቅሯን፣ እንክብካቤዋን፣ የምታደርገውን በጎ ስራ በማየት የራሷንም ልጅ ወልዳ ብታቅፍ ከሚል በጎ ምኞት የተነሳ ነው። እናም ብዙዎች መሲ መውለድ አትችልም ቢሉ እነሆ የምስራች፣ መሲ የዛሬ ዓመት አካባቢ የልጅ እናት ሆናለች። ከሰማነው የቆየነው ቢሆንም እውነት መሆኑን ለማጣራት ነው የዘገየነው ማለት ነው። ምክንያቱም በዚህ ቻናል እውነት ያልሆኑ ነገሮችን አናቀርብም። የመሲ ልጅ እናት መሆን እጅግ አስደሳች ዜና ነው። እግዚአብሔር ይመስገን። አትወልድም ወይ ያላችሁ ከመጨነቅ በዘለለ እየጸለይኩልሽ ነው ስትሉ የነበራችሁ ደጋግ ኢትዮጵያውያን እንኳን ደስ ያላችሁ። ጸሎታችሁ ተሰምቷል። መውለዷ በድብቅ እንዲያዝ ቢደረግም ነገር ግን ስትጨነቁ የነበራችሁ አድናቂዎቿ ማወቅ አለባችሁ ብዬ ስለማመን ነው ዜናውን ለእናንተ ለማጋራት የመጣ ነው ማለት ነው። እንዳልኳችሁ መሲ የልጅ እናት ሆነችው ከአመት በፊት ወይም ደግሞ ልጇ 1 አመት ወይም ከ10 ወር እስከ 1 አመት ከምናምን አካባቢ ሆኗል። ይሄም እንግዲህ ትክክለኛ ቀኑን ማወቅ ያልቻልነው ነገሩ በሚስጥር እንዲያዝ ስለተደረገና እሷም ብዙ ጊዜ ሚዲያው ላይ አጀንዳ መሆን ስለማትፈልግ ነበረ። እንዳልናችሁ አድናቂዎቿ ሲጨነቁ ሲጸልዩላት የነበሩ ሰዎች በሙሉ ይሄንን ዜና ይሄንን የምስራች መስማት አለባቸው ብዬ ስለማምን ነው። በዚህ መሲ እንደማትቀየመን ተስፋ በማድረግ መሲ በተጨማሪ ልጆች እንድትባረክ እንመኝልሻለን። ልጅሽ ለወግ ለማድረግ ያብቃልሽ። መልካሙን ሁሉ ላንቺና ለቤተሰቦችሽ ተመኘን። ለዛሬ ዘንላችሁ የመጣነው መረጃ ይመስል ነበር። በቀጣይ በሌሎች መሰል መረጃዎች እስከምንገናኝ ቸር ቆዩ። እስከምንገናኝ